ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን ቆያችሁ? ከከፋ ማህበረሰብ ሬዲዮና ቴሌቪዥን ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ጽዮን ታደለ ነኝ። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አሁን ወደ ዝርዝር ዜናዎች አለፍን። በየትኛውም አካባቢ የሚካሄድ የልማት እንቅስቃሴ በስነ ምህዳርና ብዝሃ ሕይወት ላይ አሉታዊ ተጽዕኖ እንዳያሳድር ተገቢው ጥንቃቄ መደረግ እንዳለበት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ደን አካባቢ ጥበቃና የአየር ንብረት ለውጥ ቢሮ አሳሰበ። በናቡ ኢትዮጵያ የደቡብ ምዕራብ ሪጅን የቦንጋ ማስተባበሪያ በከፋ ዞን በሚገኙ 3 ወረዳዎች ላይ በብዝሃ ሕይወት ላይ የሚሰራ ሲምቦቲክ የተሰኘ ፕሮጀክት አተገባበር ላይ ውይይት ተካሂዷል። ታመነ በየነ ያዘጋጀው ዘገባ አብይ ብራኑ ያቀርባል። ምክትል ቢሮ ኃላፊው ዶክተር አስራት ገብረ ማርያም ለባለድርሻ አካላት ባሰሙት ንግግር የሰው ልጅ የልማት ፍላጎት ከተፈጥሮ ጥበቃ ጋር ሚዛኑን የጠበቀ መሆን እንዳለበት ገልጸዋል። ሁላችንም እንደምናውቀው አካባቢያችን ከፋ ዞን እንዳጠቃላይ ደግሞ ክልላችን በተፈጥሮ ሀብት የሚታወቅ በሀገራችን ከሚጠቀሱ በቁጥር ከምንቆጥራቸው አካባቢዎች ግንባር ቀደም ብለን የምንጠራው አካባቢያችን ነው። ይህ የተፈጥሮ ሀብት ደግሞ በአባቶቻችን በአያቶቻችን አገር በቀል እውቀት ተጠብቆ የቆየ ለአየር ንብረት ለውጡ በዓለም አቀፍ ደረጃም ትልቁን ድርሻ እየተወጣ ያለ ሀብታችን ነው። ትልቁ ጸጋችን ነው። ነገር ግን ይህ የተፈጥሮ ሀብት ከመጠበቅ ባለፈ ለዓለም ማህበረሰብ የአየር ንብረት ለውጥ ወይም የአየር ሚዛኑን ከማስጠበቅ ባለፈ ለማህበረሰቡ ኢኮኖሚ በማመንጨቱ ረገድ እዚህ ግባ የሚባል ስራ ወይም ውጤት እንዳላመጣ ሁላችንም እንረዳለን። ይህንን ዓላማ ታሳቢ በማድረግ በኢትዮጵያ ደቡብ ምዕራብ ክልል በተለይም በፖሊሲ ቀረጻ፣ በስርዓተ ትምህርት ዝግጅትና በኢኮኖሚ ነክ ተግባራት ላይ ግንዛቤ በማሳደግ ረገድ ትኩረቱን ሰጥቶ የሚሰራ ሲምቦቲክ ፕሮጀክት በይፋ መጀመሩን አውስተዋል። ነገር ግን ከተወሰኑ ጊዜያት በኋላ ለተፈጥሮ ሀብቱ መንግስትና ፓርቲ በሰጠው ልዩ ትኩረት ጥበቃው የማህበረሰቡንም ተጠቃሚነት ጭምር ማምጣት እንዳለበት ታስቦ የዓለም ትኩረት እኛ አካባቢ መሆኑ ይታወቃል። ስለዚህ ይህንን የዓለም ህዝብ ወደኛ አካባቢ ትኩረቱን ሲያደርግ የተፈጥሮ ሀብቱም ተጠብቆ እንዲቆይ በአካባቢያችንም ልማት እንዲመጣ ልማቱንና የተፈጥሮ ሀብት ጥበቃውን ሚዛኑን አስጠብቀን መሄድ እንድንችል በመንግስት የሚከወኑ ስራዎች እንዳሉ ሆኖ የተለያዩ ፕሮጀክቶች በመሰል አይነት ስራ እየገቡ የመንግስትን ጉድለት እየሞሉ የተፈጥሮ ሀብቱም እንዲጠበቅ ከዛ ባለፈ ደግሞ የማህበረሰባችን ኑሮ የሚሻሻልበት ያ የተፈጥሮ ሀብት ደግሞ ኢኮኖሚ ማመንጨት የሚችልበት ሁኔታ ላይ እስካሁን ሲሰራ ቆይቷል። እንደነኛ አይነት ስራዎችን የማስተባበሩን ሚና መንግስት በባለቤትነት ይወስድና ሀብትና እውቀት ደግሞ ከተለያየ ቦታ በተለያዩ እውቀቱ ባላቸው ባለሙያዎች እየመጣ እያስተባበር ስንሰራ ቆይተናል። ነገር ግን ይሄ ትኩረት አሁንም በአብዛኛው ወደ ተፈጥሮ ሀብቱ ነው እንጂ ወደ ብዝሃ ሕይወት ጥበቃው ላይ ያለው ትኩረት ብዙም የተሰራበት አይደለም። አሁን ላይ በዞኑ 3 ወረዳዎች ላይ ፕሮጀክቱ እንደሚጀመርና በሂደቱም እየሰፋ እንደሚሄድ ዶክተር አስራት ተናግሯል። አሁን ግን ዛሬ የምናስጀምረው እንደ ማስጀመር በሀገራችንም ለመጀመሪያ ጊዜ በመባል ልክ የምናስጀምረው ፕሮጀክት በዞናችን ባሉ 3 ወረዳዎች ከነኚህ ከተፈጥሮ ሀብቶች ባለፈ የብዝሃ ሕይወት ጥበቃውን ከመጠበቅ ዳይቨርሲቲውንም ከመጨመር ባለፈ ትውልዱ በትምህርት ስርዓት ውስጥ ተካቶ የሚማርበትንም ሁኔታ ለመፍጠር ጭምር አካዳሚያ የትምህርት ተቋማት አሉ፣ የተለያዩ ተመራማሪዎች አሉ፣ አባቶች አሉ፣ በዚህ ዘርፍ ላይ የተሻለ እውቀት ያላቸው አሉ፣ ወጣቶች አሉ። ለቀጣይ ትውልድ ይሄን እውቀት ማስተላለፍ ማስጠበቅ ከዛም ተጠቃሚ የምንሆንበትን እድል ለመፍጠር ሰፋ ያለ የማህበረሰባችንን ክፍል የፖለቲካ አመራሩ ከተለያየ ማህበራዊ መሰረት የተገኙ ወገኖቻችን ባሉበት ፕሮጀክቱን አስጀምረን ፕሮጀክቱ ግንዛቤ ተፈጥሮ እኩል እየተረዳን እኩል እየደገፍን ወደ ውጤት ካበቃን እነኚህ 3 ወረዳዎች ላይ የሚጀመር ፕሮጀክት እየሰፋ ሂዶ በዞናችን ከዞናችን ሲያልፍ በክልላችን ከክልላችንም ከፍ ስል አገራዊ ፋይዳ እንዲኖረው ለማስቻል ተብሎ ታስቦ የተዘጋጀ ትልቅ መድረክ ነው። የናቡ አስተባባሪ አቶ አሳያ አለማየሁ በበኩላቸው የሲምቦቲክ ፕሮጀክት ዋና ትኩረት ልማትን ከተፈጥሮ ጥበቃ ጋር በማጣጣም አካባቢያዊ እውቀትን ከዘመናዊ የሳይንስ ግኝቶች ጋር ማቀናጀት ነው ብለዋል። ብዝሃ ሕይወት እንግዲህ የሁሉም መሰረት ሆኖ ብዝሃ ሕይወት ላይ
በሚገባው ልክ በሜይንስትሪሚንግ እና በተለያዩ ሚዲያዎች በስርዓተ ትምህርት ሂደቶች ውስጥ ተካቶ በማስተማር ሂደት ውስጥ የተወሰኑ ውስንነቶች ስላሉ ይህን ብዝሃ ሕይወት በዓለም አቀፍ ሚዲያዎችን በዓለም አቀፍ ፖሊሲን በአገር አቀፍ ፖሊሲዎችን መካተት ስላለበት አንድ የብዝሃ ሕይወትን ኮሚኒኬት የማድረግን ማዕከል ያደረገ ፕሮጀክት ነው። በመሆኑም ከፖሊሲ ቀረጻ ጀምሮ አካባቢ ጥበቃ ጉዳዮች በክልሉና በሀገሪቱ የፖሊሲ ማዕቀፎች ውስጥ ቅድሚያ የሚሰጥበት የጋራ ትኩረት አስፈላጊ መሆኑን ተናግሯል። ከፋ ላይ ስንመጣ ከፋን በዋናነት 3-4 ነገሮች ያስተዋውቃሉ። አንደኛው ቡና መገኛ ነው። ሁለተኛው የሚክረቾ ስርዓት ነው። ሶስተኛው የተፈጥሮ ደንን የጠበቅንበት ከባህላዊ እውቀታችን ጋር ከሚክረቾ ጋር ስርዓት ጋር የሚገናኝ ነው። ሌላኛው የአመጋገብ እና የመሬት አያያዝ ስርዓታችን ጋር የሚገናኘው የእንሰት ብዝሃ ሕይወት አጠባበቃችን ነው። እንሰትን ለብዙ ነገር ነው የምንጠቀመው። ግን ቅርብ ጊዜ ስናይ አንዳንድ የእንሰት ዝርያዎች አንዳንድ ገንዘብ ቶሎ የሚያስገኙ የካሽ ክሮፕ ላይ ትኩረት በማድረግ አየር ንብረት ለውጥን ፈርቷል የምንላቸውን እየተውን የተወሰኑ እንሰት ዝርያዎች ላይ ብቻ ትኩረት በማድረጋችን ብዝሃ ሕይወቱ እየጠፋ እየመጣ ስለሆነ እነዚህን አስጠንተናል። በተለይ በአባቶች ባህላዊ እውቀት እዚህ ላይ የደረሰውን ደንና በውስጡ የሚገኘውን እየጠበቁና በሂደትም የሚጠቀሙበትን የኑሮ ማሻሻያ መስራት እንደሚገባም አስተባባሪው ጠቁሟል። ከሁሉም ተቋማት እቅዶቻቸው ስለ ብዝሃ ሕይወት ታሳቢ አድርገው ቀጣይ ላይ የሚሰሩበት መድረክ ስለማስፈልጉ ገልጿል። ለተግባራዊነቱ ሁሉም የበኩሉን እንዲወጣ አቶ አሳያ አለማየሁ ጥሪ አቅርበዋል። ከመድረኩ ተሳታፊዎች ያነጋገርናቸው በሰጡት አስተያየት የብዝሃ ሕይወት ጉዳይ የጋራ ጉዳይ ስለመሆኑ ተናግሯል። ጉዳዩ በትውልድ ላይ መሰራት ስላለበት ከትምህርት ቤቶች ጀምሮ ከስር መስራት አለበትም ብለዋል። ስለ አተገባበሩ ከመድረኩ ጠቃሚ ልምድ እንዳገኙ አስተያየታቸውን ሰጥተዋል። በ22ኛ ዙር የፋና ላምሮት የሙዚቃ ውድድር 3ኛ ደረጃ ላጠናቀቀው ድምፃዊ ኤልያስ ገዛኝ በጠሎ ወረዳ ኦዳ ከተማ ደማቅ አቀባበል ተደረገለት። ድምፃዊው በሀገር ደረጃ ስኬት መብቃቱ እንዳስደሰታቸው የአካባቢው ነዋሪዎች ገልጸዋል። አንተነህ ፍቃዱ የአቀባበል ስነስርዓቱን ተከታትሎታል። በሀገር ሽማግሌዎች ምርቃት በተጀመረው በዚህ መርሃ ግብር ላይ ሽማግሌዎቹ ወጣቱ ድምፃዊ ከትንሽ መንደር በመነሳት ለሀገር አቀፍ ከፍተኛ ስኬት በመብቃቱ የተሰማቸውን ታላቅ ደስታ ገልጸዋል። በቀጣይም በዓለም አቀፍ መድረኮች ላይ ሀገሩን እንዲያስጠራ መልካም ምኞታቸውን የገለጹት የሀገር ሽማግሌዎቹ ለዚህ ስኬት እንዲበቃ ድጋፍ ለሰጡ መላው የኢትዮጵያ ሕዝብ ምስጋና አቅርበዋል። የጠሎ ወረዳ ዋና አስተዳዳሪ አቶ አትርሴ ሸታቸው ባደረጉት ንግግር እየተከበረ ያለው ድል በሀገር ደረጃ የተመዘገበ ትልቅ ስኬት በመሆኑ የወረዳው ማህበረሰብ ሊኮራበት የሚገባ ከፍተኛ ዋጋ የተከፈለበት ውጤት መሆኑን ገልጸዋል። ዋና አስተዳዳሪው ለዚህ ታላቅ ሀገራዊ ድል መገኘት ከፍተኛ ሚና ለተጫወተው ለድምፃዊ መምህር ወሰናቸው አጥናፌ እና ልጃቸውን በመልካም ስነ ምግባር አሳድገው ለዚህ ሀገራዊ ክብር ላበቁት ወላጆች ልዩ ምስጋና አቅርበዋል። ልጃችን ወንድማችን መምህር አርቲስት የሰማችሁኝ ከሆነ ደብል ማድረግ ያለው ነው። አርቲስት ብቻ አይደለም፣ መምህር አርቲስት ነው። ወሰናቸው አጥናፌ እኛ የልጁ ቤተሰብ የሆንን አመራር ብቻም ሳንሆን ቤተሰብ ነንና የወሰናቸውን ሩብ ያክል ቦታ አልሰጠንም። ከኛ በላይ ተጨነቀው እሱ ከኛ በላይ ተጨነቀችው ክብርት ባለቤቱ ነች። ሁላችሁም እንደምታውቁት ትልቅ ዋጋ ከፍሎ ይህንን የአሸናፊነት ክብር ለኛ ይዞ መጣ መምህር አርቲስት ወሰናቸውን አንድ ሁላችሁም ውጭ ያላችሁ አመሰግናለሁ። ይህንን መደጋገፍ፣ ይህንን መጠያየቅ፣ ይህንን መተሳሰብ ፈጣሪ አሳጣን። ይሄ ጠፍቶ ከፋ ምድር በጣም ስንሰቃይ ነበረ። እናቱ ጸጋይም ሲናገሩ ነበር በምረቃቸው ላይ ይሄን አተን ብዙ መከራ ስናይ ነበረ። ጠልፎ የሚጥል ካልሆነ ተደጋግፎ አንድነትን የሚያመጣ እጅግ በጣም ውድ ነበረ በዘመናችን። ዛሬ ያንን አሻራ አጥፍተን ያንን ታሪክ አጥፍተን አዲሱን አረንጓዴ አሻራ አረንጓዴ ግብ እየተከልን ነው ያለነው። ከፋ በዚህ ፊት ይወጣል ብዬ አስባለሁ። እየወጣም ይገኛል። ከፋ ከተፈጠረበት አካባቢ አንዱ የሆነው ከፋ ዞን ከሆነው አንዱ የሆነው ጠሎ ወረዳ ጸጋው የበዛበት አሁን ለገና እየወጡ ያሉ አዳዲስ ግኝቶች አዳዲስ ክስተቶች አካባቢውን ከምርቃት ከደጋነቱ ባሻገር ውሃው ምን ይሆን ምግባቸው ምን ይሆን ውሏቸው ምን ይሆን ወደ ማስባል መጥቷል።
ይሄ ትልቅ ጸጋ ነው። በእጅ ያለ ወርቅ እንዳመሰገን ይህንን ጸጋ ያበቀለልን የጠለ ወረዳና አካባቢው ማህበረሰቡን እግዚአብሔር ይባርክልን። የወስናቸውን ድጋፍና የኤልያስን ሙዚቃ በቴሌቪዥን መስኮት ስንሯሯጥ ነበር። ብዙ ኤልያሶች፣ ብዙ ንቃተ ህሊና፣ ብዙ ታደሰ ወርቁን ናችሁ እንደምትወጡ ሙሉ እምነት አለኝና በእናንተ በጣም ኮርቻለሁ። ደስ ይላል። ልጃችን ገና ብዙ ምዕራፍ ብዙ ተልእኮ አለበት። ልጃችን ወስናቸውም ብዙ ተልእኮ አለበት። ገና ፋና ላምሮት የአሸናፊዎች አሸናፊነት ጫወታቸውን ቤት ለቤት ዙረን ምንደግፍ ነን የምንሆነው። ወረዳው በርካታ የታሪክ እና የባህል መገኛ መሆኑን የጠቀሱት ዋና አስተዳዳሪው ታዳጊ ወጣቶችም በእነዚህ መሰል ጠቃሚ ተግባራት ላይ በስፋት በመሳተፍ ሀገራቸውን ማስጠራት እንዳለባቸውም ጥሪ አቅርበዋል። የወረዳው መንግስትም ለወደፊት በሚከናወነው ማናቸውም መሰል ተግባራት ላይ አስፈላጊውን ድጋፍ እንደሚያደርግ ዋና አስተዳዳሪው ቃል ገብተዋል። በስነ ስርዓቱ ላይ የወረዳ ከፍተኛ የመንግስት የስራ ኃላፊዎች፣ የሀገር ሽማግሌዎችና የከተማ ነዋሪዎች ተገኝተዋል። የሸታ ከንተሪ ቅድመ መደበኛና አንደኛ ደረጃ ትምህርት ቤት ያስተማራቸውን 47 የቅድመ መደበኛ ተማሪዎችን አስመርቋል። በዕለቱ በህብረተሰብ ተሳትፎና በቦንጋ ከተማ አስተዳደር ድጋፍ የተገነባው የመማሪያ ክፍል ተመርቆ ለአገልግሎት ክፍት ተደርጓል። ዝርዝሩን ተከታትለን እንመለስ። የሸታ ከንተሪ ቅድመ መደበኛና አንደኛ ደረጃ ትምህርት ቤት ያስተማራቸውን 47 የቅድመ መደበኛ ተማሪዎችን ያስመረቀ ሲሆን በዕለቱ በህብረተሰብ ተሳትፎና በቦንጋ ከተማ አስተዳደር ድጋፍ የተገነባው የመማሪያ ክፍል ተመርቆ ለአገልግሎት ክፍት ተደርጓል። በመርሃ ግብሩ ተገኝተው ንግግር ያደረጉት የቦንጋ ከተማ አስተዳደር ከንቲባ ዶክተር ተክላ አቡሎ ልጆች በህፃንነት እያሉ ካልተቀረጹ የነገ ህይወታቸውን ማስተካከል ስለሚያዳግት ትኩረት ተሰጥቶ መስራት እንደሚገባ ገልጸዋል። በትምህርት ቤቱ የተመረቁ ተማሪዎች የነገ ሀገር ተረካቢ በመሆናቸው ወላጆች ተንከባክቦ ለዚህ ቀን በማድረሳቸው እንኳን ደስ ያላችሁ ብለዋል። ተገንብቶ ለአገልግሎት ክፍት የተደረገው የቅድመ መደበኛ መማሪያ ክፍል የሚያስፈልጉ ግብዓቶች ተሟልቶ አገልግሎት እንዲሰጡ የከተማ አስተዳደሩ የ100 ሺህ ብር ድጋፍ አድርጓል። የቦንጋ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ ፍሬው አበበ በበኩላቸው ህጻናት የነገ ህይወታቸው ላይ መሰረት የሚገነቡት በልጅነት እድሜያቸው በሚቀረ ጸው ስራ በመሆኑ እንክብካቤ ማድረግ እንደሚገባ ገልጿል። በዚህ ዕለት ያስተማራችሁትን በማብቃታችሁ እንኳን ደስ ያላችሁ መልእክት ለወላጆች አስተላልፈዋል። አቶ ፍሬው አበበ አክለው በሸታ ሞዴል አንደኛ ደረጃ ትምህርት ቤት የተገነባው የቅድመ መደበኛ ትምህርት ቤት ለመማር ማስተማር ስራ የሚሆኑ ግብዓቶች ተሟልቶ አገልግሎት እንዲሰጥ የከተማ አስተዳደሩ የድጋፍና ክትትል ስራ አጠናክሮ እንደሚቀጥል አስታውቀዋል። የሸታ ሞዴል አንደኛ ደረጃና ቅድመ መደበኛ ትምህርት ቤት ርዕሰ መምህር አቶ ካሚቶ መኩሪያ በሪፖርት ቸው እንዳመላከቱት ትምህርት ቤቱ የመማር ማስተማር ስራዎችን በተገቢው እየተወጣ እንደሚገኝ ገልጸዋል። የቅድመ መደበኛ ትምህርት ቤት ተከፍቶ አገልግሎት እየሰጠ እንደሚገኝ ጠቅሰው ከ100 በላይ ለሚሆኑ ተማሪዎችን እያስተማረ ሲሆን ከነዛም መካከል በዚህ ዕለት 47 ተማሪዎችን አስመርቋል። ሁለት ፕሮግራሞችን የያዘ ነው። አንደኛው በትምህርት ለትውልድ በሚል ፕሮግራም ከ2016 ጀምሮ ንቅናቄ መድረክ አዘጋጅተን ከማህበረሰቡ ገንዘብ እና ሀብት ማሰባሰብ ጀምረን ነበር። በዛ ጅምር የተጀመረው ግንባታ እስከዛሬ በተለያዩ ምክንያቶች በበጀት እጥረት ሳይጠናቀቅ ቆይቶ የነበረውን ያው እንደምንም ትምህርት በሚያስጀምር መልኩ ስለደረሰ እሱን ማስመረቅ ነበር አንደኛ ፕሮግራማችን። ሁለተኛ ፕሮግራም ደግሞ በዚህ አመት 47 ተማሪዎች እድሜያቸው 6 አመት የሆኑ ህጻናት የሚመረቁ ስለነበረ የቅድመ አንደኛ ደረጃ 2ን አጠናቀው ወደ ቀጣይ ወደ አንደኛ ክፍል የሚገቡ ተማሪዎችን የምናስመርቅበት ሁለት ፕሮግራም ነበረ። ሁለቱም በአንድነት ነው ያደረግነው እንዳጋጣሚ። በእለቱ በህብረተሰብ ተሳትፎና በከተማ አስተዳደሩ መንግስት ድጋፍ የተገነባው የመማሪያ ክፍል ተመርቆ ክፍት መደረጉንም ጠቁመዋል። ትምህርት ለትውልድ በሚል ፕሮግራም መጀመሪያ በፌዴራል ደረጃ አካውንት እንድንከፍት ሲፈቀድ የመሰለን ከፌዴራል የሚመጣ በጀት ያለ መስሎ ነበር። እኛም ሌላውም ሰው አንደርስታንድ አደረገው። ከኋላ ግን ይሄ እንዳይደለና ማህበረሰቡንና የተለያዩ አካላትን በማነቃነቅ በማሳመን ሀብት በማሰባሰብ መስራት እንደሚቻል ተረዳን። ከዛ በኋላ የመጀመሪያ ተግባር ያደረግነው ትምህርት ቤቱ አምባሳደር እንደሚያስፈልገውና ለዚህም የሚሆን ሰው ማን ይሆን በሚል ከሚመለከታቸው አካላት ጋር ከመከረም በኋላ
አቶ አደመ አበበ የሚባሉ የዚህ የኮሌጅ ቀጠና አስተዳዳሪን ቀደም ሲል ያደረጉት ለዚህ ትምህርት ቤት ያደረጉት ጥሩ ተሞክሮ ስለነበር የአምባሳደርነትን ስልጣን ሰጠናቸው። እሳቸው የና ኃላፊነት ወስዶ ሀብት ማሰባሰብ ነበረ የተጀመረውና ያን ሀብት ከተለያዩ ባለሀብቶች ከመንግስታዊና መንግስታዊ ካልሆኑ ተቋማት ድጋፍ በገንዘብም በቁስም ያገኘነው ነገሮች ነበሩና ይህንን በመጠቀም እንዲሁም ደግሞ ከቦንጋ ከተማ አስተዳደር በኩል የ300,000 ብር ድጋፍ ተገኝቷል። ከማህበረሰቡ ደግሞ ከ380 በላይ ብር ተገኝቶ አጠቃላይ ከ730,000 ብር በላይ የሚቆጠር ሀብት ነው እዚህ ትምህርት ቤት ላይ የፈሰሰው። በአጋጣሚ የዚህ አመት 2018 ስኩል ግራንት የሚባል በጀት አለ። ቀደም ሲል ትምህርት ቤቶች ያውቁታል። ይሄን በጀት ፌዴራል ነው የሚፈቅደው። ይሄን በጀት ድጎማ በጀት በመባል ነው የሚታወቀው። ይሄ በጀት ደግሞ ተቋርጦ የቆየ ስለሆነ አሁን ፈንድ አግኝቶ አጋጣሚ በዚህ አመት እድለኛ የሆነበት ጊዜ ስለነበር ያንንም በጀት ቀጥታ ሙሉ በሙሉ ወደዛ እንዲውል በማድረግ በእነዚህ ከመንግስት ከከተማ አስተዳደር እንዲሁም ከማህበረሰብ የተገኘ ሀብት ነው ግንባታውን ያጠናቀቅ ነው። የተማሪዎችን መጠነ ማቋረጥ ለመቀነስ ወላጆች ለልጆቻቸው ምግብ በማዘጋጀት የሚያረፍዱትን ጊዜ ለመቅረፍ እንዲሁም የተመጣጠነ ምግብ በማግኘት ለትምህርታቸው ብቻ ትኩረት እንዲሰጡ ለማስቻል በትምህርት ቤቱ የምገባ ፕሮግራም መጀመሩንም ጠቅሰዋል። ክፍሎቹ ተሟልቶ አገልግሎት እንዲሰጡ ሁሉም ባለድርሻ አካላት ድጋፍ እንዲያደርጉ ጠይቀው ለግንባታ ውጤታማነት የበኩላቸውን አስተዋጽኦ ላበረከቱ አካላት ምስጋና አቅርቧል። የአረንጓዴ አሻራ ልማት የአካባቢውን ገጽታ ከመቀየር ባሻገር የዜጎችን ምግብ ዋስትና ከማረጋገጥ አኳያ ሚናው ከፍተኛ መሆኑን የአዲ ወረዳ አስተዳደር አስታወቀ። በሀገር ደረጃ ለ8ኛ ዙር እየተተከለ ያለው የአረንጓዴ አሻራ መርሃ ግብር ነገን በተስፋ እንትከል በሚል መርህ ሀሳብ በወረዳው የጫ ቀበሌ ተካሂዷል። ዘገባው የባልደረባችን ታደሰ ወድለሰንበት ነው። ስንሻው እንድሞ ያቀርበዋል። የተከላ መርሃ ግብሩን ያስጀመሩት የወረዳው ዋና አስተዳዳሪ አቶ አስራት አደመ ባስተላለፉት መልእክት የአረንጓዴ አሻራ ልማት የአካባቢውን ገጽታ ከመቀየር ባሻገር የዜጎችን ምግብ ዋስትና ከማረጋገጥ አኳያ ከፍተኛ ሚና እየተወጣ ይገኛል ብለዋል። ዋና አስተዳዳሪው አክለው ሚዛኑን የጠበቀ የአየር ንብረት መቀያየር ሂደት እንዲኖርም የአረንጓዴ አሻራ ልማት አስተዋጽኦ እንዳለው አስገንዝበዋል። ዋና አስተዳዳሪው በመልእክታቸው ማህበረሰቡ በተፈጥሮ ያገኙትንና አሁን እየተተከሉ ያሉትን ችግኞች በተገቢው መንከባከብና መጠቀም እንዳለባቸው አስገንዝበዋል። ትላንት አባቶች ጠብቆ ያቆዩትን የተፈጥሮ ሀብቶቻችንን ከማጥፋት ለመጠበቅና ለመተካት የአረንጓዴ አሻራ ልማት ስራዎችን ማጠናከር ላይ ሁሉም አካላት የድርሻቸውን እንዲወጡም ጥሪ አቅርበዋል። ደን ህይወት ላላቸው ለሁሉ መሰረት መሆኑን የገለጹት የወረዳው ግብርናና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ኃላፊ አቶ ሀረጎወን ኃይለ ናቸው። በወረዳ ደረጃ በበጋና በክረምት ተከላ ወቅቶችም በወረዳ ደረጃ 6.6 ሚሊዮን በላይ ችግኞችን ለመትከል ታቅዶ እስካሁን 5.6 ሚሊዮን ችግኝ ተዘጋጅቶ ተከላ መጀመሩን አመላክተዋል። ከዚህም 1.7 ሚሊዮን በላይ የቡና ችግኝ መሆኑን የጠቆሙት ኃላፊው ቀሪው ሌሎች ዘርፈ ብዙ ጠቀሜታ ያላቸው የችግኝ ዝርያዎች መሆናቸውን ገልጸዋል። ማህበረሰቡ የተተከሉ ችግኞችን የጽድቀት ደረጃቸውን መከታተልና በተገቢው መያዝ እንዳለባቸው ኃላፊው አክለዋል። የተከላ መርሃ ግብሩ የተገኙት የአካባቢው አርሶ አደሮች በሰጡት አስተያየትም ደን መኖሩ ጥሩ የአየር ንብረት እንዲኖር ማስቻሉን ተናግረዋል። ቀድሞ የተተከሉትንና አሁን እየተተከሉ ያሉ ችግኞችም ከመንከባከብ አንጻርም የድርሻቸውን እንደሚወጡ ጠቁመው ሌሎችም መልእክታቸውን አስተላልፈዋል። በማስጀመሪያ መርሃ ግብሩ ላይ የወረዳው ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አገኘሁ አደቆ፣ የወረዳው ምክትል አስተዳዳሪና የከተማ ልማትና ኮንስትራክሽን ጽህፈት ቤት ኃላፊው አቶ አድማሱ ዋጋኖን ጨምሮ ሌሎች አመራሮች፣ ባለሙያዎችና የአካባቢ ነዋሪዎች ተገኝተዋል።
በከፋ ዞን ዴቻ ወረዳ ከግማሽ ሚሊዮን በላይ ለተከላ የደረሰ የሻይ ችግኝ ዝግጁ መሆኑ ተገለጸ። የወረዳውን የሻይ ምርት ጥራትና ተደራሽነት ለማሳደግ በልዩ እንክብካቤ የለሙት የሻይ ችግኞች አሁን ላይ ለተከላ ዝግጁ መሆናቸው ተገልጿል። የወረዳውን የሻይ ልማት ይበልጥ ለማስፋፋትና የአርሶ አደሩን የኢኮኖሚ ተጠቃሚነት ለማሳደግ ታስቦ በችግኝ ጣቢያዎች ሲኮተኮት የቆየው እነዚህ ችግኞች በአሁኑ ወቅት ሙሉ በሙሉ ወደ መሬት ለመትከል ዝግጁ መሆናቸውን የወረዳው ምክትል አስተዳዳሪና የግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ኃላፊ አቶ ወንድሙ ወልዴ አስታውቀዋል። ልዩ የሆነው በዞናችን 4 ወረዳዎች ላይ ተሞክሮ እንዲደረግ የሻይ ችግኝ ተከላ ነው። ሻይ ችግኝ ተከላ ላይ ስንገባ የክልሉ ግብርና ቢሮ ውይይት አድርጓል ዞን ላይ እንደሱም ደግሞ የዞን የሚመለከታቸው ግብርናና የዞን አስተዳደር እንደሱ ደግሞ የወረዳ የሚመለከታቸው አስተዳደር ሁሉ አንድ ላይ በመሆን እዚህ ዲንቻ ላይ አንድ ችግኝ ጣቢያ አቋቁመናል። ይህ ችግኝ ጣቢያ ስናቋቁም ደግሞ ከዚህም በፊት ሻይ በአካባቢያችን አልተለመደም፣ አልተተከለም። ይሄ ማለት ምርት አይሰጥም አይደርስም ማለት ሳይሆን ባለማወቅ ባለመትከል የቆየው ክፍተት ነው። ነገር ግን ሻይ ትልቁ ጥሩነቱ የአፈር አሲዳማነትን ይቋቋማል። ከብትም የማይበላው ነው። ሌላ አውሬም በቀላሉ ማያጠቃው ነው። ለ3 ዓመት ያክል ብቻ ሰው ተንከባክቦ ካበቃና ካደረሰ በጥሩ እንክብካቤ ላይ ከያዘ በወር 3 እና 4 የሚለቀም ገንዘብ በዚህ ልክ በጣም ሰው መሰብሰብ የሚችልበት የግለሰቡ የኑሮ ሁኔታ የሚሻሻልበት የገቢ ምንጩ የሚሻሻልበት የወረዳውም የዞኑም የክልሉም የሀገር አቀፍም የኤክስፖርት ምርት ከመሆኑም አንጻር የተሻለ ገቢ የሚያስገኝ ነው። ይሄንን መነሻ በማድረግ እዚህ 500,000 270 በላይ ችግኝ ተዘጋጅቷል ማለት ነው። ይሄ ችግኝ ደግሞ ሊሸፍን የሚችለው ወደ 31.5 ሄክታር ቦታ ነው። ስለዚህ ከሱ ጋር ተያይዞ 4 ቀበሌዎች ላይ መርጠናል። ቦባ መልዮ፣ ሻፓ፣ የባና ባህ ላይ አሁን የጉድጓድ ዝግጅት ላይ እንገኛለን። እርሻ ላይ እንገኛለን። ሰሞኑን ሻፓ ላይ ሻይ ተከላ ላውንች አድርገን በነዚህ በተመረጡ ቀበሌዎች ላይ እንድተከል እናደርጋለን። ስለዚህ ሰዎች ካለማወቅ እኛም ይሄን መሰለ ሀብት ማግኘት እየቻልን ሳንጠቀም የቆየነውን የግንቦ አካባቢ ተሞክሮ አለ። ለዚሁ ደግሞ ቴክኒኩን በቅርበት የውሹሽ ሻይ ልማት ድርጅት እየጋበዝን ይረዳናል፣ ይደግፋል፣ የሙያ ስልጠና ሁሉ ይሰጣል። ይሄ ሻይ ችግኝም ደግሞ በኤፍኤስአርፒ ፕሮጀክት ተደግፎ የተዘጋጀ ነው። እስከ ተከላውም ድረስ ይህንን ድጋፉን ይቀጥላል። በዚህ ልክ ነው የአረንጓዴ አሻራ አካል አድርገን ተከላውን ያካሂደናል ነው። በወረዳው የሻይ ልማትን አዲስ ምዕራፍ ላይ ለማድረስ የሚያስችል ትልቅ ዝግጅት መጠናቀቁን የገለጹት የወረዳው ዋና አስተዳዳሪ አቶ ወንዱ አደመ ልማቱ ለአካባቢው አርሶ አደር ኢኮኖሚ እድገትም ትልቅ አቅም ይዞ የሚመጣ መሆኑን ተናግሯል። የዚህ የአረንጓዴ አሻራ አካል ነው። እንደ ወረዳችን ወደ 572,000 ችግኝ በክልሉ በዞኑና በወረዳው ትልቅ ድጋፍ ይሄ ችግኝ ለዚህ ደረጃ ደርሷል። ይህን ችግኝ ደግሞ ቀጣይ ያለን የቤት ስራ አንዱ የአረንጓዴ አሻራ አካል ቢሆንም ሰፊ ስራ የሚፈልግ የማሳ ዝግጅቱ በተለየ ሁኔታ ማዘጋጀት የሚጠበቅብን ስለሆነ ባለሙያዎቻችንም ይሁን አመራሮቻችን በተመረጡ 4 ቀበሌዎች ላይ ሄደው የማሳ ዝግጅት ከተለየው 31.5 ሄክታር 16.5 ሄክታር ማሳ ዝግጅት ተከናውኗል። ስለዚህ ይሄ የማሳ ዝግጅት ያው እንደ ሌሎች ተክሎች ሳይሆን ለሻይ ባለሙያ በሚሰጠው ምክረ ሀሳብ መነሻ መሰረት በጥሩ ሁኔታ እንዲዘጋጅ ሆኗልና ለዚህ አፈጻጸሙም ከዚህ ከአረንጓዴ አሻራ ጎን ለጎን በተለየ ሁኔታ ኢኒሼቲቭም ስለሆነ በተዘጋጁ ቦታዎች አጠቃላይ 572,000 የሻይ ችግኝ በኩታ ገጠም በክላስተር ለመትከል አዘጋጅተን እየተንቀሳቀስን ነው ያለነውና እንደ አጠቃላይ በወረዳችን ሻይን ጨምሮ ሌሎች ተግባራትን በየዚህ አረንጓዴ አሻራ ተግባር አድርገን የምንመራ ይሆናል ማለት ነው። ስፔሻሊ በባሃና ኤርሞ ሻፓ የሚባሉ ቀበሌዎች ላይ የፍራፍሬ ክላስተር ስለሆነ ቅድም ዘነርሰሪ ሳይቱ ላይም እንዳየ ነው እነዚህ ግራፍትድ የሆኑ አቮካዶዎች ምርጥ ዘር የተባሉ የሙዝ ዘሮች እነዚህ መጥተው የመትከል ስራዎች በስፋት እየተሰሩ ስለሆነ አጠቃላይ ፊት ለፊት ያለን አላማ እነዚህን 3ቱን ቀበሌዎች የፍራፍሬ ክላስተር የማድረግና በዚህ በአረንጓዴ አሻራ ልዩ አሻራ እዛ ቦታ ላይ ጥለን ለማለፍ እየተንቀሳቀስን ነው ያለው።
በወረዳው በዲንቻ የሚገኘው የሻይ ችግኝ ጣቢያ የወረዳው አስተባባሪ አካላት የጎበኙ ሲሆን በጣቢያው የለሙ ከግማሽ ሚሊዮን በላይ ችግኞች ለዘንድሮ የክረምት ተከላ ዝግጁ መሆናቸው ተመላክቷል። ችግኞቹ ወደ መሬት ከተዘዋወሩ በኋላ በዘላቂነት እንዲጸድቁ አስፈላጊው የክትትልና እንክብካቤ ስራ በቁርጠኝነት እንደሚከናወን አቶ ወንድሙ ወልዴ አስገንዝበዋል። አሁን ለአርሶ አደር የሻይ ቅድመ ዝግጅት ትልቅ ግንዛቤ የሚያስፈልግ ነው። ልክ እንደ ሌሎች ተከላዎች እንደ ሌሎች ፍራፍሬ እንደ ቡና ቀላል አይደለም። ምክንያቱም አሁን በአንድ ሄክታር ወደ 13000 ችግኝ ነው የምተከለው። ስለዚህ የጉድጓድ ዝግጅቱ ማጓጓዙ ጥንቃቄው ከተለያየ ንክኪ አድርጎ መያዝ ላይ ግንዛቤ በየደረጃ የክልሉም ይሰጣል። የክልሉ ቡና ሻይ በደንብ ይሰጣል። ዞኑም ይሰጣል። ወረዳም ራሱን አስጠብቆ እየሰጠ ነው። አሁን ቅድመ ዝግጅቱን እኛም ወረዳም አመራርን መድቦ ግብርና ባለሙያን መድቦ ክትትል እያደረገ ነው። ነገር ግን ከሁሉ በበለጠ እንደ አዲስነቱ ምርቱን እስኪያገኝ ድረስ አርሶ አደሩ ከወትሮ በተለየ ልዩ ፍጥነት ፈልጎ ይሄ ችግኝ ደግሞ አድሮ መሆን አይደለም እስከ ነሐሴ መጨረሻ ተተክሎ ማለቅ ያለበት ነው። ስለዚህ ከዚህ ጋር ተያይዞ አሁን የማሳ ዝግጅት ላይ ያሉት ነገር ግን ፍጥነታቸው ቶሎ መዘጋጀት አለበት። አሁን የጉድጓድ ዝግጅቱ ትንሽ ከዚህ አኳያ ቅድም የተባለው ችግኝ ብዙ ጉድጓድ ይፈልጋል፣ ፍጥነት ይፈልጋል። ስለዚህ ዝናቡ በጣም መጥቶ ከማስቸገሩን በፊት ማጓጓዝ ይፈልጋል። በቦታ ወስዶ መትከል ስለሚያስፈልግ አርሶ አደሩ አሁን የተመደበውን አመራር ከፍተኛ ድጋፍ በመጠቀም ቀበሌውም የወረዳውም አመራር እንደዚሁ የሳይቱ ባለሙያ ከቢሮ የተመደበ SMS ባለሙያ እኛውም ጭምር ያልተቋረጠ ድጋፍና ክትትል አድርገን በአጭር ጊዜ ውስጥ ካላነሳን ይሄ ሻይ ደግሞ ለአደጋ የሚጋፈጥ ከመሆኑም አንጻር ልዩ ትኩረት ሰጥተን በአጭር ጊዜ ውስጥ ቅድም በተቀመጠው ጊዜ ሰሌዳ ውስጥ ተተክሎ እንዲያልቅ የማድረግ ስራዎች ግንዛቤ ተሰጥቶ ወደ ተግባር ገብቶ ጉድጓድ ቁፋሮና ማሳ እርሻ ዝግጅት ላይ ገብቶ ነው ያሉት የሚል ሀሳብ ነው አለን። ዘገባው የባልደረባችን በላቸው በላይ ነው። የተወደዳችሁ ተመልካቾቻችን ከከፋ ማህበረሰብ ሬዲዮና ቴሌቪዥን ለሰዓቱ ያዝናቸው ዜናዎች እዚሁ ላበቃን። ከዜናዎቹ ጋር ጽዮን ታደለ ቆይታ አደረኩ። ቀሪ የጣቢያችን ሰናዶች ይቀጥላሉ። በያላችሁበት ቸር ቆዩን።